አካባቢ በቀሎ አምራች አካባቢ ስለሆነ ብዙ ጊዜ በተደጋጋሚ ስናመርት በመስኖም በመኸርም ስናመርት ቆይተናል። ግን አሁን ስትጎበኙ ምን አያችሁ? ድሮ ሲመረት ከነበረው የተለየ ምን አያችሁ? እንግዲህ ማየት መመስከር ነው። ስለዚህኛ በዛ ልምድ ነው ስንሰራ ቆየነና የጎንደር ግብርና ምርምር ማዕከል የተለየ ነገር ያመጣልና ይኸው የምታዩት በተባይ አልተበላ የመዳበሪያ አጠቃቀም፣ የውሃ አጠጣጥ፣ የዘር አጠጣጥ የሚለውን የሚያምር በዚህ ሰዓት በሚያዝያ በክረምት እንኳን እንደዚህ አያምርም። በሚያዝያን የሚያምር በቆሎ ስላመረቱልና ለአርማጮ ግብርና ጽሕፈት ቤትና ለጎንደር ምርምር አንድ የሞራል አስፈልገው ሞት ያልማል። እንግዲህ ስልጠናውን በቀጣይ እንመጣለን እያሉ ነው እነሱ በተለያየ በጅሆላ በማሽላ ፍራፍሬ ሲባል እንግዲህ ሁሉም ፍራፍሬ ነው። የአካባቢ ደግሞ የአየር ጸባይ ሁሉም የሚሆን ነው። ስለዚህ በቀጣይ ጥሩ የሆነ አርሶ አደር ማልማት የሚችል አርሶ አደር ይመለመላል። እንደዚህ በፀሐይ ላይ ዛሬ ጉብኝት ቀን ነው። ስልጠናውን በደንብ አድርጎ በአዳራሽ ሰልጥኖ በተግባር እንደነ መልኬ እንደነ ብርሃን ፈንቅለው ጀግና የሆነ አርሶ አደር መጨመር አለብና 2-3 አርሶ አደር አልምቶ ቀበሌው ለማ አይባልም። ስለዚህ በጣም ሰፋፊ የመስኖ ውሃ አለና ይኸው ተራራውላ ጎበዞች እየሞከሩ ነው። ግን የሚሞክሩት በባህላዊ ነው። ከደከምና አይቀር የተሻለ ምርት አግኝተን ህይወታችን የሚቀይር ብር አግኝተን ምርቱ የተሻለ እንዲሆን በቀጣይ በጣም በስፋት ስልጠና ተሰጥቶ እንደዚህ አይነት ምሰሩ ሰዎች ከነ መርሻ ጋር እየተነጋገርን እየመለመን ለውጤት እናበቃለን። ምንድነው እዛ ባሻገር ተጨማሪ የሚሆነው ይሄንን በቆሎ እንዲህ ስናምርት ትልቁን ድርሻ የተወጣልና የወረዳችን የምግብ ስርዓት ወይም የኤፍኤስአርፒ የሚባል ፕሮጀክት 90 ሺህ ብር የሚሸጠው ሞተር በ9 ሺህ ብር ነው ድጎማ አድርጎ የተጠቀሙት ማለት ነው። ሞተሩን አይታችሁታል። በጣም ትልልቅ ሞተር ነው። ውሃ የመሳብ አቅሙ የተሻለ ነው። በድጎማ 90 ሺህ ብር ነው ገበያ ላይ። እዚህ ግን በ9060 ብር ገዝተው ለዚህ ምርት ትልቅ አስተዋጽኦ አረጉ። ኤፍኤስአርፒም ቢሆን ሞራልና ድጋፍ ብታረጉልኝ ለቀጣይ እናንተን ሊደግፍ ስለሚችል ሞራል ሰጡልኝ ደስ ይለኛል።